ያንተ ነገር ይገርማል። እቺ ጥቅስ ንቅስ እያለች ጥቅሽ እያረገች በቃ ልብህን ሁለት ቦታ ከፈለችዋ። ሰላም ሰላም የኔ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁልን? አለው እኔ አለው እግዚአብሔር ይመስገን። ከሀገር ውጭም ከሀገር ውስጥም ያላችሁ የግብነሽ ዩቲዩብ የምታዩት የምታበረታቱኝ የኔ ውዶች ማሮቼ ቅመሞቼ እንዴት ናችሁ? ደህና ናችሁልኝ? እኔ ያለውላችሁ ሰላም ነኝ እግዚአብሔር ይመስገን። ዛሬ ይኸው እንግዲህ አብርሃምና ሄርሜላን ነው ይዤ መጣሁ። ስሞም ሊጠፋብኝ እየሆነ ነው። ይዤ ሲመጣ እውነት ሲነግራችሁ ተናድጄ ነው ይዤ መጣሁት። አብርሃም አዲስ ትኩስ እየፈጠረ ነው የሚሄደው። እኛ ግን አብርሃም ሀይ ከዚህ እንዲወጣ እንዲረጋጋ ሩታንና ልጁን እንዲለው ነው ምኞታችን። እሱ ግን በየባሰ እያቃጠለ ነው የሚመጣው። ቤተሰብ አይታችኋል። በቃ ባለፈው የልጃቸውን ስም የልጃቸውን ጾታ ስም አይደለም ጾታ በጣም ደስ ብሎኝ ነበር። የምረን ነው እኔ ሲያዩ በቃ ለተመልካች ሳይነግሩ ተታረቁ ብዬ በቃ ጽጌ አውርታ እስከሚጨርሰው ድረስ ልቤ እውነቴን ነው ልንገራችሁ ተንጠልጥኖ ነበር የጠበቅኩት። ግን እንደዚህ እንደጠበቅኩት አልነበረም። አይ ችግር የለም ምንም ይሁን እነሱ በዚች አጋጣሚ በተገናኙበት ሰዓት ሽታው በሽታቸው በተጋጨበት ሰዓትም ልባቸው የሆነ ነገር ሊያስብ ይችላል። ግን መሀል ላይ ትልቁ ድንጋይ ማይንከባለል ረበቴ ታስብ አይንከባለል ድንጋይ ቁጭ ብሏል። በእርግጥ እኔ ልጅቷን ምንም ሊጠላት አልችለውም። በእርግጥ ግን ሰው ናትና ሴት ናት ማሰብ የሚባል ነገር ይኖራል። እኛ አሁን ጥጉ ማውራት እከሎ እንደዚህ ነው ማለትም በእኔ አስተያየት ምንም የሚጠቅም ነገር የለም። ምክንያቱም እቺ አብርሃም የራሱን ትዳር እያበላሻለሁ እንዳየሁት ቤተሰብ ምን ትሉኛላችሁ? የኔ ሀሳብ ነው ይሄ የኔ ሀሳብ እኔ እንደተረዳሁት እራሱ ነው አንድን ነገር የማልፈልገውን ነገር የማልፈልገው ቦታ የማልፈልገው ስራ ማንም አስገድዶኝ ሊያረገው አልችልም። እኔ በእኔ በኩል ማለት ነው። ለምን ጓደኞቼ እናቴ ብትል ራሱ ሊያረገው አልችልም። ለምን ተገድዶ ሰው አስገድዶኝ እናት አባት አስገድዶ የገባውበት ደግሞ ነገም እረፍት ስለማይሰጠኝ ነገም ሰላም ስለማይሰጠኝ እሱ ጓደኞቹ እንደዚህ ብሎ ነው ጓደኞቹ ነው አመጣው ጓደኞቹ ነው ያደረገው። ኧረ አይደለም ታውት። በእርግጥ ጓደኞቹ ያገናኙ እንዴ ማትፈልገውን ምግብ እኮ አንድ ሰው ጋበዘልክ። ምግቡን ሲጋብዝልህ ተጋብዘሃል ቀርቧል። አይ ይሄን አልፈልግም ብላ ማቀየር ይሄን እኔ አልበለም ይሄ ነገር እኔ ወይ አሳምመኛል ወይ ችግር ውስጥ ይጥለኛል ብላ ያ ምግብ አለመብላት የራስ አፒታይት ነው የራስ ነው እንጂ ያ ሰው ትፈልጋለህ ብሎ ነው የገዛው ወይስ የጋበዘልን። ይሄ ሲላችሁ አብርሃም ሰው ስላገናኘ ብቻ አይደለም ከሰው ጋር መሆን ያለበት። ሰው ይሄ ለምን መጣ ይሄ ሰው ምን ያረጋኛል? አሁን ለምሳሌ ሄርሜላ እንዴት ነው አመጣጧ የሚባል ሄርሜላ ቀርባቷን አራታው እኔ አንዳንድ ሰዎች ማለት ነው ብሩኬን ማን ይሄ አቤላን ይሉታል። የምረን እኔ አላልኩም። አንዳንድ ሰዎች ሲል እኛ ተመልካቾች ማለት ነው። ምክንያቱም ኦኬ ሀሳብ ይስጡኝ እንጂ ተግባር ላይ አላውልም። እኔ እንዴ እሱ ነው ሩታ ማለት ያለበት ልጅ ማለት ያለበት። አይምሮው ምን ነው ተደንዝዞ ተዘግቷል እንዴ? አብርሃም አራ ተመለስ እንጂ አራ ራስን በቃ የምረን ነው በጣም እና ዛሬ ይዤላችሁ መጣሁት። ቅልሽልሽ ቅምልቅልቅ ስትል በቃ ወደዚህ ሲያደርጋት ኢንስታግራም ላይ ፖስቷል። እንግዲህ አይታችኋል፣ አይተናል ሁላችንም። እና ጋሽ አብርሃም የሚሰሩት ስራ አልገባኝም። እውነትም እንደሚባለው እነሱ እየሰሩት ያለው ድራማ ነው ብዬ ሊወስደውም እየሆንኩ ነው። ምክንያቱም ሰሞኑን የሚደረገው ነገር ይሄ ቡቻ የሚባል ልጅ
እያንዳንዱን ቆርቆሮ የመሰለ ሽጉጥ ይዞ ሲያስፈራራ በምንም ተአምር ማንም ኢትዮጵያ ምድር ህግ እናውቃለን። ማንም ዝም ብሎ ሽጉጥ መያዝ አይችልም። አስተውላችኋል? እኔ እንደዚህ ነው አስተዋልኩት። ማንም ሰው ሽጉጥ ሊይዝ አይችልም። ዝም ብሎ ሰው ማለት ነው። በዛ አስተውላለሁ። ለምን? ጨዋታቸው መሆኑ ጨዋታቸው ነው። የምር በዚህን ሰዓት ላይ ይሄ ጨዋታ ባይሆን እውነት እየተካሄደ ከሆነ ማለት ነው። እኔ እስካሁን እያመንኩኝ አይደለም። ጨዋታ ነው እንዳለ ሊሎ ሲያመጣ ባለፈው አስባችኋል? ሩታ ምን ያህል ስታለቅስ እንባውን ልትውጥ በቃ እየዋጠች ስታለቅስ የነበረውን ለሰው ከምታሳየው ማርክ ጋር ቪዲዮ አይታችኋላ? እና ይሄን ሲያይ ውሸት ነው ሊሎ አላልቻልኩም። አውቃችሁታል? እውነት ነው ሲለው ደግሞ አብርሃም እንዴት ሰው አይደለም እንዴ? አብርሃም እንዴት ይሄን ያደርጋል? ያቺ ሄርሜላስ እንዴት እንደዚህ ትሆናለች? ሰው አይደለችም? ለምን ትዳር ሲበላሽ እርጉዝ ሴት እንደዚህ ስትጨነቅ፣ የምረን እርጉዝ ሴት መጨነቅ የለባቸውም። በእውነት እናንተ ማንንም ደግፉ፣ የማን ደጋፊ ሆኖ አያገባኝም። ማንንም ውደዱ። ሰውን ጥላ አይባልም። ሰው ይወዳል። በቃ ሁሉንም ባትወጅም እያንዳንዱ የሚመቸው። አሁን ሄርሜላ ላይ የሄርሜላን ጸባይ የተመቻችሁ ሊኖራችሁ ይችላል። አሁን አብርሽን ግል አድርጋችሁ የምትወዱት የአብርሽ ነገር ተመቻችሁ ሊኖር ይችላሉ። ማናችሁም ነገር ሰዎች ማለት ነው ማንንም ደግፉት። ግን ሲደግፉ ማለት ነው ሲናየው እኛ ተመልካቾች የሆነ ነገር ማየት አለብን። እነሱ ትምህርት አድርጎ ሲያስተምሩ እያስተማሩ ነው አይደል? በቃ ብዙ ሰዎች ሆያ አድርጎ በቃ እሺ ማንን ነው የምንቀበለው? ሁሉም ብዙ እንደፈለገ ነው የሚያወራው። ሄርሜላ ደጋፊ ሩታን እንደፈለገ ያወራል። ሩታ ደጋፊ ምን ይሰራል? እነሱ ድራማ ነው የሚሰሩት። በቃ እንተዋቸው እና አብርሽ አረ በስመ አብ ይሄ ልጅ ልቡን ይግዛ፣ ከሌለውም ከዛው ይግዛ። የምርም በጣም እና ቤተሰቦቼ ማለትም እኛ በተናገርነው ቁጥር እኛ የሆነ ነገር ባወረኑ ቁጥር እየቀነሱ ሳይሆን እያባባሱ ነው ያሉት። እኔ እንደዚህ እየተረዳሁ ነው። ባለፈው የሆነ ነገር ስናወራ ምንድነው ይዞ የመጣሁት ገጠር እንሂድ መስቀልን እና ከብሮ እዛ ብላ ማታሰብ ያልታቀደ ነገር አስባ አመጣችሁ። አያችሁ፣ አጀንዳ ራሱ የምትከፍተው ከተመልካች ነው። ተመልካቾች ለሩታ ስንል ዝም ብሉት፣ ምንም ባያወሩት። ሩታ ዝም ብላለች አይደል? ዝም ብላ እያየች ነው እሷን በሰላም እንድትገላገል። ዝም ብሎ ሰው ቢያየው ደስ ይለኛል። እኔም ይሄ ነው። ለምን ሰው በተናገረ ሰዓት ቁጥር ነው እነሱ አዲስ ነገር ይዞ የሚመጡት። እሺ ትላንትናው ቡቻ የሚባል ልጅ ማነው? ይሄ ማነው? አላውቀውም። ይሄ ከአብርሽ ጋር የተሳፈረውን ልጅ እሱን ሲያስፈራራ አይቶ ነው ዛሬ ጠዋት ላይ ኢንስታግራም ላይ የሚለጥፈው። ይሄ ደግሞ ይሄን ሲነጥፍ እኛን አይጎደንም፣ ግን የሚጎዳው ሰው መሀል ላይ አለ። እሱም ሩታ ናት። የሆነ ነገር ባየችው ሰዓት ትጎዳለች፣ ይደብራታል። የምርን እና ለዛ እኛ ተመልካቾች ግን አንዳንዴ ዝም ብንል አይተን ዝም ብንል ሀረኝ ሰዎች የት ይሄዳሉ? በቃ እነሱም ውሸታቸው ከሆነ ያቆማሉ፣ መደምደሚያ ላይ ይመጣሉ ብዬ አስባለሁ። እኔ አንድ ነገር ይወጣሉ ብለን አንድ ነገር ሲናወራ አባቢሶ ነው የሚመጡት። እና ሩታ አቀዝቅዥ ብታቀዝቅዙ ቤተሰብ የምታወሩት አሉ፣ የምትደዋወሉት አሉ። ምናልባት እቺ ቪዲዮ ከደረሳላችሁ ማለት ነው በእኔ ሀሳብ ብታቀዘቅዘው ነገሩን በቃ መቶ ወይኔ ቅጥጥ አድርገን ከያዝን ስርስሩን ከያዝን እኔ የሚመስለኝ ምንም የሚለወጥ ነገር አይኖርም። ብሶ ሄዶ ተዘግቶ ነው ቁጭ የሚለው። አሁን ተስፋ ካለ ማለት ነው ህግ ጋር የገባው ነገር ማውጣት የሚቻል ከሆነ አላቆም። ያው እንግዲህ ቢስተካከል ባይነኝ እኔ ደስ ይለኛል። ቢስተካከል ሩታዬ ይሄን ነገር ብታስተካከይ በጣም ደስ ይለኛል።
እና ብዙ ሰው ዙሪያሽ ላንቺ በጣም ይቸገራል። ለነሱም ብለሽ ህይወትሽ ነው። በእርግጥ ሰውን ብለሽ የራስሽን ህይወት ማጉዳትም ማበላሸት ማስተካከልም አትችይበትም። አንቺ ግን ለራስሽ ብለሽ ነው የምትኖር። በእርግጥ ያው አንዳንድ ጊዜ አንድ እድልም አለው። አንድ እድልም ይባላል። ከአንድም ሁለት ሶስት ጊዜ ነው ሰው የሚቆጥረው። ያው እንግዲህ እድል ቢሰጭለት እስቲ ብናየው ይህን ነገር መልሰሹ ይቅርታ ብሎሽ ይቅርታን ተቀብላችሁ ብትቀጥሉ ደስ ይለኛል። ያው ጠላት በሞላው ምድር ላይ አንቺ ይችን በቃ እንደዚህ አርገሽ ጠንከራ አርገሹ ስትቆይ ማለት ነገሩ ይባባሳል እንጂ አይቀነስም። ያው ሰው ልጅ እስከ መቼ እንደምንኖርም እኮ አናቅም። ቅሬታ እያዝም ቤተሰቦች አድርሷት እና ንገሯት፣ የምታወሩት የምትደዋወሉት ልጆች ማለት ነው። አናግሯት። እንደዚህ ቅኑ የሆነውን ጥሩ የሆነውን ነገር መጥፎ የሆነውን ነገር እየተዋች ጥሩ የሆነውን ጥሩ ያሳለፉትን እያስታወሰች ነገሩን እንድትተወ ማለት ነው። አሁን አይታችኋል። ለራሷ ከፍተዋት ተከፍታ ዞር ብላ መንገድ ሰጥታ ቁጭ አለች እንጂ እነሱ አልተከፉም። ለምን ብላ ነው? እሷ ይማር ነው በእሷ ቤት እሱ ይማር ተቀጥቶ ምን ይቀጣል? አንዷ ስትሄድ አንዷ ትመጣለች። አቤት የወጥ ምንድነው ተቀያሪ ሆኗል። ወጥ ነው እንጂ ሰው ቀይሮት የሚበላው ሰውንም ይቀይራል። እንግዲህ ቤተሰብ ብዙ ካወራው እውነቴን እኮ ነው። ታዲያ ምን ያደርጋል? አንዱ ስትሄድ አንዷ ትመጣለች። ምን ያነሰ ምን እኛ ሀገር ምን ይባላል? ታውት ማለትም አባባሉ የራሱ ይቅርብኝ እና ሴቶችም ልብ ግዙት እስቲ፣ ልብ ይስጣችሁ። ያችም እኮ ሴት ናት። ወቁት እናንተ ጋር እሷን ተኳት። እኔ እንደዚህ ሆኜ እንደዚህ ቢያረገኝ ቺት ቢያረገኝ ቢያደርጎስ ብላችሁ አስቡት። አሁን ለምሳሌ ትምህርት ነው። ብዙዎቹ ሊኖሩ ይችላል። እነሱ ሚዲያ ላይ ስለወጡ ነው። ብዙ ሚዲያ የማይወጣቸው የምንሰማቸው የምናያቸው አሉ እና አሉ ጎረቤት የሚሆነ ሰፈርም ጓደኞቹም እንደዚህ አሉ። ምናቃቸው በጥቂት ምንሰማቸውም አሉ። ግን ይሄን ሁላ ማለት ነው ሴቶች ሆናችሁ ሴቶች ማስተዋል ይስጣችሁ። ሴትን ለመጉዳት አትሮጡ። ምንም አይጠቅማችሁም። ትናንት ያችን የጎዳው ለአንቺስ ምን ኃይል ወይን ይሄ እንዴት እንደምታስቡት። ያችን እኮ ሙትፊክ በህብች የሚሉት ናቸው እኮ ሙትፊክ እያሉ እኔም እወድሻለሁ የሀቢብቲ የሮሄ የአልቤ እያለ እኮ ነው እስከዛሬ ወደዚህ ደርሶ አሁን ሽሽት ብሎ እንኳን ጭራሽ ልጁን ያረገዘችበትን ቀን አያውቅም እኮ መቼ እንዳረገዘች ራሱ እኮ አያውቅም። ልጅ ራሱ መቼ እንደተረገዘው የተረገዘውም እኮ አያውቅም። እሷ አለ ብላ መታ ነው እንጂ ወደ ውስጥ አለ ብላ ባትነግረው እኮ አያውቀውም። እስከዛ የረሳው ሰው ነገስ አንቺንስ እንዴት እንዲያምንልሽ ነው? ግን እንደዚህ ይሄ ኩብለል ግልብጥ እያረግሽ አጠገቡ የምትቆሚ አረ ሴቶች ይፈሩት። እና ሩታዬም እንደተጎዳች እንደዚህ እንደሆነች እንደማትቀጥልም እያያችሁ ትውጣታላችሁ። በሰላም እግዚአብሔር ያገላግላት እንጂ ሩታዬን ታያታላችሁ። የምሬን ነው። ጸጉርህን ነው ብትነጫው ትቦጭቅበታለህ። ሩታዬ የረገጠችበት አይሆንም። ምን ይሄ እኛ ጋር ቆጮ ምንድነው ጠፍጥፎ እየተከመረ እና ይሄን ሁሉ የሚያወራው ለአብርሽ ነበር። የአብርሽም ደጋፊዎች እና የሩታ ደጋፊዎችም ክፉ አናውራ። እነሱ ጨዋታ ነው በቃ እኔ ጨዋታ ነው። እውነት ልብ ያለው ሰው እውነትም ሰው የሆነ ሰው እንደዚህ አይነት አይሰራም። ምክንያቱም እርጉዝ ሴት ናት። እንደዚህ አስለፈም ጨዋታ ነው። ጨዋታስ እንዴት ልባችሁ ጭሎ እንደሚያሰሩት አላውቅም። የምሬን ነው። በጣም ይደብራል። እና ይሄን ነው የሚላችሁ።
እንረጋጋ፣ ተረጋግተን እንየው። ያው የሆነ ነገር የተፈጠረው ይስተካከላል ወይ መጨረሻው ይደመደማል። መቼም እንደዚሁ አይቀጥልም። ተመልካቾች እኛ ተረጋግተን እነሱ የሚሆኑትን ማየት አለብን እላለሁ። የኔ ውዶቼ ሰብስክራይብ እያደረጋችሁኝ አባራታቱኝ። ሁሌም ነው የሚወዳችሁ። እንደዚህቹ አንዳንድ ነገሮች ማታቁት ስላላችሁ አደርሳችኋለሁ እላችኋለሁ። መልካም ቀን ይሆንላችሁ።